ሰላም 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 እንዴት ናችሁ? ሁላችሁም የኤርሚዌይ የዩቲዩብ ቻናል ተከታታዮች ሁላችሁም እንኳን ደህና መጣችሁ ላለው። በእርግጥ ቪዲዮዎችን ከሰራው በጣም ቆይቻለሁ። ስለዚህ ይህ ቪዲዮ በደንብ ላይ ታይ ስለሚችል ሁላችሁም ሼር እያደረጋችሁ እንዲሁም ደግሞ ላይክ እያደረጋችሁ ጀምሩ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። የዛሬው ቪዲዮአችን የሚሆነው ከዚህ በፊት በአዲሱ የፓስፖርት ቀጠሮ ማስያዣ ወይም ደግሞ በኢፖርታል እንዴት አስቸኳይ ፓስፖርት ማስያዝ እንደምንችል አሳይቻችሁ ነበር። ብዙዎቻችሁም ይህን ቪዲዮ አይታችሁ ደግሞ በጣም እንደጠቀማችሁ እናመሰግናለን እያላችሁ መልእክት እያስቀመጣችሁ እንዲሁም በኮሜንት እያሳወቃችሁ ነበር። ዛሬ ደግሞ መደበኛውን የ5000 ብር ፓስፖርት ቀጠሮ እንዴት በአዲሱ የኢፓስፖርት ፖርታል ማስያዝ እንደሚቻል ቀለል አድርጌ የማሳያችሁ ይሆናል። ስለዚህ እዚህ ከመጣችሁ አይቀር ደግሞ ሰብስክራይብ ያላረጋችሁ ካላችሁ የቻናል አባል በመሆን ሰብስክራይብ ማድረግ ትችላላችሁ። እንዲሁም ደግሞ ጥያቄዎች ወይም አስተያየት ካላችሁ ወይም ደግሞ ማወቅ የምትፈልጉት ነገር ካለ የኮሜንት ሴክሽኑ ለእናንተ ክፍት ነው። ስለዚህ በኮሜንት ደግሞ ሐሳብ አስተያየታችሁን ማሳወቅ ትችላላችሁ። በጣም እዚህ በቀላሉ ይህን ፓስፖርት ማግኘት የምትፈልጉ በእነዚህ ሁለት የቴሌግራም አካውንቶች በመጠቀም ቀጠሮ ማስያዝ በቀላሉ ትችላላችሁ። ዛሬ እንግዲህ ማሳወቃችሁ አዲሱ ኢትዮጵያ መስጠት የጀመረችው የኢፓስፖርት ማለትም ከጀርባዬ እንደምትመለከቱት ኢትዮጵያ ድሮ ተጠቀምበት የነበረውን ፓስፖርት መስጠት አቁማ አሁን በአዲስ የተተካውን የኢፓስፖርት መስጠት ጀምራለች። ይህ ኢፓስፖርት በጣም ለየት ያለና ዘመናዊ ነው። በውስጡ ያለ ቺፕ ስላለው የከስተመሩን ወይም ደግሞ የባለ ፓስፖርቱን መረጃ በዛ ቺፕ በመያዝ ለተለያዩ አገልግሎቶች እንዲሁም ደግሞ በኤርፖርቶች እስካን ለማድረግ በጣም ቀላል ነው። እንዲሁም ደግሞ ጠንካራና የአገልግሎት ጊዜው ረጅም በመሆኑ በጣም ተመራጭ እያደረገው መጥቷል። በነገራችን ላይ በአሁኑ ጊዜ የኢትዮጵያ ፓስፖርት አገልግሎት ወይም ደግሞ የኢሚግሬሽንና ዜግነት አገልግሎት ሰርቪስ ቀጠሮ ማስያዝ ስትፈልጉ እየሰጠ ያለው የዚህን የኢፓስፖርትን አገልግሎት ብቻ ነው። ድሮ እንጠቀምበት የነበረውን ፓስፖርት ቀጠሮ አስይዘው እየጠበቁ ያሉ ሰዎች ካልሆኑ እሱ እየተሰጠ አይደለም ወይም ደግሞ ለሱ ቀጠሮ ማስያዝ አትችሉም። ይህንን የኢፓስፖርት ነው መጠቀም የምትችሉት። ኢፓስፖርት አብዛኞቻችሁ ጥያቄ ሊኖራችሁ ይችላል። ምን አይነት ነው? ምንድነው ጥቅሙ? ምንድነው ልዩነቱ? ይህ ፓስፖርት የድሮ ፓስፖርት ሰጠውን የነበረውን አገልግሎት በሙሉ በሚገባ የሚሰጥ ነው። ነገር ግን ስትነኩት ወይም ደግሞ ስታዩት በአካል በጣም ጠንካራ ፓስፖርት ነው። ስለዚህ ይህ ፓስፖርት በጣም ጠንካራ በመሆኑ ደግሞ ለብዙ ጊዜ ለረጅም ጊዜ ማገልገል ይችላል። እንዲሁም ደግሞ አስቸኳይ ስታስይዙ ወይም ደግሞ የሚሰጣችሁ የ10 ዓመት ፓስፖርት በመሆኑ ለረጅም ጊዜ መጠቀም ትችላላችሁ። እንዲሁም ደግሞ በተለያዩ ኤርፖርቶች ውስጡ ያለውን ቺፕ ስካን በማድረግ የደንበኛውን መረጃ ማግኘት ስለሚቻል ቀላል ነው። ፎርጅድ ለመስራትም ደግሞ አመቺ ስለማይሆን በተለያዩ ኤርፖርቶች የሚደርስባችሁን እንግልት ይቀንሳል ማለት ነው። ስለዚህ ስለ ፓስፖርቱ ይህን ያህል ካወራን አይቀር እንዴት ነው ይህንን የኢፓስፖርት ቀጠሮ በቀላሉ ቤታችሁ ባለ ኮምፒውተር ማስያዝ የምትችሉት የሚለውን እናያለን። በነገራችን ላይ ይህ አገልግሎት በታብሌትም ወይም ደግሞ በስልክም ይሰራል። ነገር ግን በስልክና በታብሌት በጣም ሊያስቸግራችሁ ስለሚችል በኮምፒውተር ብትጠቀሙ እመክራለሁ። ካልሆነ ግን ካጣችሁ ተለቅ ያለ ታብሌት መጠቀም ወይም ደግሞ ስልካችሁን ደግሞ ኮምፒውተር ወይም ደግሞ ዴስክቶፕ ሞድ ላይ አድርጋችሁ ብሮዘራችሁን መጠቀም ትችላላችሁ ማለት ነው። ይህን ያህል ካወራን እንግዲህ ቀጥታ ወደ ፕሮሰሱ እንዴት የፓስፖርት ቀጠሮ ማስያዝ ይቻላል የሚለው እንግባ። ይህን ቻናል ሰብስክራይብ እያደረጋችሁ በመጀመሪያ እንግዲህ ይህን የፓስፖርት ቀጠሮ ለማስያዝ ወደምንጠቀምበት የኢንተርኔት መጠቀሚያ ብሮዘራችን ነው የምንገባው። ብሮዘራችን ክሮም ሊሆን ይችላል ወይም ደግሞ ፋየርፎክስ ወይም ደግሞ ኦፔራ ሚኒ ሊሆን ይችላል። እዛ ላይ ገብተን አድራሻውን ነው የምንጽፈው። አድራሻውን ደግሞ የኢሚግሬሽን አድራሻ ነው www.immigration.gov.et የሚለው ነው አድራሻው። ይህንን አድራሻ በቀላሉ ከነካችሁት ቀጥታ ወደ ኢሚግሬሽን ዌብሳይት ያስገባችኋል ማለት ነው። በነገራችን ላይ እዚህ ጋር የምናገራቸው ሊንኮች ዌብሳይቶች ካሉ ከታች ዲስክሪፕሽን ላይ ስለማስቀምጣቸው ቀጥታ እነሱን ብቻ ተች በማድረግ ወደ ዌብሳይት ወይ ደግሞ ወደ ኢሚግሬሽን ዌብሳይት መሄድ ትችላላችሁ። መጻፍ ላይ ያስፈልጋችሁ ይችላል። የፓስፖርት ቀጠሮ ማስያዝ የምትፈልጉም ካላችሁ ደግሞ እኔ ስለማስይዝ ያንን መጠቀም ትችላላችሁ። ነገር ግን ራሳችሁ ማስያዝ ከፈለጋችሁም እየረዳኋችሁ ወይም እያገዝኳችሁ ነው ያለው። ስለዚህ ወደዚህ ዌብሳይት ስትገቡ ሁለት አማራጮች አሉ። ሴኩሪቲ ቼክ ካደረገ በኋላ ሎጊን እና ሬጂስተር የሚላለው። ሎጊን ማለት በዚህ በኢሚግሬሽን ዌብሳይት አካውንት ከነበራችሁ ከዚህ በፊት ከፍታችሁ ከነበረ ሎጊን ብላችሁ መግባት ትችላላችሁ። ነገር ግን ከዚህ በፊት በኢሚግሬሽን ዌብሳይት አካውንት ካልነበራችሁ ሬጂስተር የሚለውን ነክታችሁ ነው የምትጠቀሙት። በነገራችን ላይ ዌብሳይቱ ላይ ምን እንደሚያስፈልጉ አዲስ ፓስፖርት ለማውጣት ለማሳደስ ወይም ደግሞ የጠፋ ለመተካት ምን እንደሚያስፈልጉ መረጃ ይሰጣችኋል። ስለዚህ አሁን እኛ ሬጂስተር የሚለውን እንመርጥና ሬጂስተር ወደሚለው እንገባለን። ሬጂስተር ወደሚለው ገብታችሁ ስትነኩ አማራጭ ያመጣላችኋል። አይደንቲፊኬሽን ታይፕ ወይም ደግሞ የምትጠቀሙት ራሳችሁን ለማስተዋወቅ ደግሞ ወደዚህ ዌብሳይት ላይ መመዝገብ የምትጠቀሙበት ምንድነው የሚለውን ያስተዋውቃችኋል። ፓስፖርታችሁ ከ6 ወርና ከዛ በላይ የሚቀረው ከሆነ በፓስፖርት መመዝገብ ትችላላችሁ። ነገር ግን ፓስፖርታችሁ ኤክስፓየር ያደረገ ከሆነ አያስገባችሁም። ስለዚህ አዲስ ፓስፖርት ማውጣት የምትፈልጉ አብዛኞቻችሁ
መታወቂያ ወይም ደግሞ በፋይዳ መሆን አለበት። ስለዚህ ሬዚደንት አይደንቲፊኬሽን ነምበር የሚለውን ነው መጡት። እዚህ ጋር ሬዚደንት አይደንቲፊኬሽን ነምበር የሚለውን ከመረጣችሁ በኋላ የክፍለ ሀገር መታወቂያ ከሆነ የክፍለ ሀገር መታወቂያ ላይ የሚጻፈውን ቁጥር፣ የአዲስ አበባ መታወቂያም ከሆነ የአዲስ አበባ መታወቂያ ላይ የሚጻፈውን ቁጥር፣ እንዲሁም ደግሞ በፋይዳ መመዝገብ ፈልጋችሁ ከሆነ ደግሞ ፋይዳ ጀርባ ላይ ያለውን ቁጥር ጽፋችሁ ታስገባላችሁ ማለት ነው። ጽፋችሁ አስገብታችሁ አክቲቭ ስትሉት ያመጣላችኋል። ሌሎች መጻፊያ ቦታዎችን ክፍት ያደርጋላችኋል። ስለዚህ ሬዚደንት አይደንቲፊኬሽን ነምበራችሁን በትክክል ካስገባችሁ በኋላ ሰርች የሚለውን ነው የምትጫኑት። ሰርች የሚለውን ከተጫናችሁ በኋላ ከስር ያሉት የመጻፊያዎች አክቲቭ አይሆኑም። ነገር ግን ሰርች የሚለውን ካስገባችሁ በትክክል የጻፋችሁትን ነገር ካስገባችሁ ሰርች ስትሉት አክቲቭ ያደርግላችኋል። ከዛ የሚቀጥለው ዝርዝር ነገሮችን መጻፍ ነው ማለት ነው። በመጀመሪያ ደረጃ ከስማችሁ ነው የምትጀምሩት፣ ከራሳችሁ መረጃ። ስማችሁ ማለት የራሳችሁ የመጀመሪያ ስም በእንግሊዘኛ፣ የአባታችሁ ስም በእንግሊዘኛ፣ የአያታችሁ ስም በእንግሊዘኛ እንደምታዩት በዚህ በኩል በግራ በኩል ይጻፋል። በቀኝ በኩል ደግሞ ባለው ረድፍ የራሳችሁ ስም በአማርኛ፣ የአባታችሁ ስም በአማርኛ እንዲሁም ደግሞ የአያታችሁ ስም በአማርኛ ተጽፎ ይገባል ማለት ነው። እዚህ ጋር ስፔሊንግ እንዳትሳሳቱ መጠንቀቅ አለባችሁ። ወይም ደግሞ ከሌላ ቦታ ላይ ጽፋችሁ አስቀምጣችሁ ኮፒ ፔስት እያደረጋችሁ መጠቀም ትችላላችሁ። እኔ በጣም የሚቀለኝ መንገድ እሱ ስለሆነ የተለያዩ ቦታዎች ላይ በአማርኛና በእንግሊዘኛ ያለውን ጽፌ ኮፒ ፔስት እያደረኩኝ ነው የምጠቀመው። ይህንን ሳርግ ደግሞ ቀልጠፍ ያለም ይሆናል፣ እንዲሁም ደግሞ ስህተቶች እንዳይፈጠሩ ይረዳኛል ማለት ነው። በዚህ መሰረት ስማችሁን ጽፋችሁ ከጨረሳችሁ በኋላ ስፔስ እንደሌለው ኢረር እንደሌለው ቼክ ታደርጋላችሁ። ከዛ ቀጥሎ ወደሚቀጥለው ስቴፕ ነው የምትሄዱት። የሚቀጥለው ስቴፕ ደግሞ የሚሆነው የትውልድ ቀን ነው የሚሆነው። እዚህ ጋር የሚያስመርጣችሁ ቀን ወደ ቀን ስትገቡ እንደምታዩት ኢትዮጵያን ኤንድ ግሪጎሪያን ካላንደር በሚል ያመጣላችኋል። ስለዚህ በኢትዮጵያ መሙላት የምትፈልጉ ከሆነ በኢትዮጵያ፣ በፈረንጅ መሙላት የምትፈልጉ ከሆነ ግሪጎሪያን የሚለውን ትመርጣላችሁ። ዌብሳይቱ ገና በመስተካከል ላይ ያለ ስለሆነ አንዳንድ ጊዜ ከኢትዮጵያ ቀን ወደ ፈረንጅ ቀን ስትተረጉሙት የአንድ ወይም የሁለት ቀን ስህተት ሊያመጣ ስለሚችል እኔ በበኩሌ የምመክራችሁ በግሪጎሪያን ካላንደር ቀናችሁን ከልደት ሰርተፍኬታችሁ ላይ አይታችሁ ኮንቨርት አድርጋችሁ በግሪጎሪያን ካላንደር እንድትሞሉ ትመክራችኋለሁ። ምክንያቱም ዌብሳይቱ የአንድ ወይም የሁለት ቀን ስህተት ሊያመጣና ፓስፖርታችሁ ላይም ችግር ሊያመጣ እክል ሊያመጣ ስለሚችል ማለት ነው። ከዛ በዚህ መሰረት ከሞላችሁ በኋላ እዛ ካስገባችሁ በኋላ አክሴፕት ብላችሁ ትቀጥላላችሁ ማለት ነው። ስለ እድሜያችሁን ይጽፍላችኋል። እድሜያችሁን እንዲሁም ደግሞ በእኛ በኢትዮጵያ አቆጣጠር ደግሞ ኮንቨርት አድርጎ ቀኑን ያሳያችኋል። ስህተት ምናልባት እንደ ቅድም እንዳልኳችሁ ሊኖረው ይችላል። ከዛ በኋላ ደግሞ ጾታ ነው የሚገባው። ሜል ፊሜል የሚለውን መርጣችሁ ወንድ ወይም ሴት የሚለውን ታስገባላችሁ። የሚቀጥለው የኢሜል አድሬስ ጥያቄ ነው የሚመጣው። ይህ ኢሜል አድሬስ በጣም አስፈላጊ ነው፣ ምክንያቱም ኦቲፒ የሚጠይቀው ቁጥር አለ። ስለዚህ ኢሜል አድሬሳችሁን እዚህ ጋር በትክክል ጽፋችሁ አስገብታችሁ ቫሊዴት ስትሉት ሎድ ያደርግና የ5 ደቂቃ ጊዜ ይሰጣችኋል። በዚህ በ5 ደቂቃ ደግሞ ኢሜል ለእናንተ ይልካል። እዚህ ኢሜል ላይ 6 ቁጥሮች ይኖሩታል። እንደምትመለከቱት ይህን አይነት ኢሜል ነው የሚልከው። ይህን አይነት ኢሜል ሲልክ ደግሞ 6 ቁጥሮች ይኖሩታል። እነዛን 6 ቁጥሮች እዚህ የሚቀመጠው ባዶ ቦታ ላይ ታስገባላችሁ። ከዛ በኋላ ደግሞ አክሴፕት ያደርጋችኋል። ከዛ የሚቀጥለው ደግሞ በስልክ ቁጥራችሁ ነው አክቲቬት የምታደርጉት። እንደገና ስልክ ቁጥራችሁን በትክክል ታስገቡና አሁንም ቫሊዴት ስትሉት ደግሞ ቅድም እንዳልኩት ደግሞ አሁን የሚልከው ደግሞ የጽሁፍ መልእክት ይሆናል። የጽሁፍ መልእክት ይልክላችኋል። በዚህ መሰረት የጽሁፍ መልእክቱ ላይ ያለውን ደግሞ 6 ቁጥሮች እዚህ የተከፈተው ክፍት ቦታ ላይ ታስገባላችሁ። አሁንም በትክክል ካስገባችሁ አክቲቬት ያደርግላችኋል ማለት ነው። እንደምታዩት አክቲቭ አድርጓል። 10 ሰከንድ ከቆጠረ በኋላ ደግሞ ቀጣዮቹን ክፍት ቦታዎች እንድጽፍላቸው ይለቃል ማለት ነው። ቀጣዩ የሚሆነው ዩዘር ኔም ወይም ደግሞ መጠቀም የምትፈልጉት ስም ነው። ይህ ተራ ስም ሊሆን ይችላል። ያልተያዘ ከሆነ ችግር የለውም። የኢሜላችሁን አድራሻ እንዲሁም ደግሞ ስማችሁን ኮምባይን አድርጋችሁ ስማችሁን ራሱ ከናባታችሁ ስም የፈለጋችሁትን ማስገባት ትችላላችሁ። ግን ሌላ ጊዜ መጠቀም ልትፈልጉ ስለምትችሉ የማትረሱት መሆን አለበት። እሱን ካስገባችሁ በኋላ ቫሊዴት ትሉታላችሁ። የተያያዘ ከሆነ ይነግራችኋል። ቀጥሎ የሚመጣው ፓስወርድ ነው። እዚህ ጋር በተደጋጋሚ ዌብሳይቱ ላይ የምትጠቀሙት ከሆነ ይህ ፓስወርድ ነው ዩዘር ኔም ስለሚያስፈልጋችሁ መርሳት የለባችሁም። ፓስወርድ ስታስገቡ የሚያስፈልገው አንድ ካፒታል ሌተር፣ አንድ ስሞል ሌተር ቢያንስ መግባት አለበት። ቁጥር መኖር አለበት። ወይም ደግሞ ተጨማሪ ደግሞ ምን ያስፈልጋል? እነዚህ ካራክተር የሚባሉ አት፣ ሃሽታግ እንደዚህ ያሉ ነገሮች መካተት አለባቸው። ስለዚህ የነዛን ኮምባይን የሆነ ቁጥር ያለበት፣ ካፒታል ሌተር ያለበት፣ ስሞል ሌተር ያለበት እንዲሁም ደግሞ እነዚህ ሃሽታግ ወይም ደግሞ አት የሚሉ ፊደላት ካራክተሮች ያሉበትን አስገብታችሁ 2 ጊዜ ትጽፋላችሁ ማለት ነው። የማትረሱት ቢሆን ይመረጣል። ወይም ደግሞ ራንደምሊ ራሱ እንዲመርጥላችሁ ማድረግ ትችላላችሁ። ይህንን ደግሞ መዝግባችሁ የማይጠፋ ቦታ ላይ ማስቀመጥ ትችላላችሁ። እነዚህ ነገሮች በትክክል መጨረሳችሁን ካረጋገጣችሁ በኋላ ሬጂስተር የሚለውን ነው የምትጫኑት። በትክክል ፓስወርዳችሁን ሁለቱም ቦታ ላይ በትክክል ካስገባችሁ በኋላ መልሳችሁ ቼክ አድርጋችሁ ሬጂስተር የሚለውን ትጫናላችሁ። ከዛ በኋላ የእናንተን አካውንት ወደ መክፈት ይሄዳል ማለት ነው።
ስለዚህ በትክክል አካውንታችሁ ከተከፈተ እንደዚህ እንደምታዩት 10 ሰከንድ ይቆጥርና ወደሚቀጥለው ፔጅ ያበራባችኋል። እዚህ ጋር ምንም አይነት ኤረር ቢያበራባችሁ ችግር የለም። ኦልሬዲ አክቲቬት ካደረገላችሁ ግን ከስር ሰከንዶች ከቆጠረ አክቲቬት አድርጎላችኋል ማለት ነው። አሁን አካውንት ፈጥረናል ወይም ደግሞ በዚህ በኢሚግሬሽን ዌብሳይት ላይ አካውንት አለን ማለት ነው። ስለዚህ አካውንቱ ላይ በመግባት ፓስፖርት ማውጣት ማሳደስ እንችላለን። ስለዚህ ቅድም ያስገባነውን ሎጊን የሚለውን ነው የምንጫነው። ቅድም ሬጂስተር የሚለውን ተጭነን አካውንት ፈጥረናል። አሁን ደግሞ ሎጊን የሚለውን በመጫን ሎጊን የሚለው ላይ ገብተን የሰጠነውን ዩዘር ኔም እና ፓስወርድ እናስገባለን። አሁንም ስትገቡ ግን ቴክስት ተልኮ ኦቲፒ ማረጋገጥ አለባችሁ። እናንተ እንደምታውቁት ኢሚግሬሽን ለሴኩሪቲ ነገሮች በጣም ትልቅ ቦታ እየሰጠ ስለሆነ ተደጋጋሚ ኦቲፒ ሊጠይቅ ይችላል። ስለዚህ በኤስኤምኤስ ኦቲፒ ወይም በኢሜል ኦቲፒ ይጠይቃችኋል። ስለዚህ እናንተ ቀለል የሚላችሁ ኤስኤምኤስ ኦቲፒ ከሆነ ኤስኤምኤስ ኦቲፒ የሚለውን መርጣችሁ ዩዘር ኔም እና ፓስወርድ አስገብታችሁ ትልኩለታላችሁ። ቀጥታ ወደ ስልካችሁ በቴክስት መልእክት ወይም ደግሞ ኢሜል ከመረጣችሁ ደግሞ በኢሜላችሁ ኦቲፒ ይገባል። እዚህም ላይ አሁን 6 ቁጥር ነው ያለው። ስለዚህ ይህንን 6 ቁጥር እዚህ የተከፈተው ባዶ ቦታ ላይ በትክክል ታስገባላችሁ። ልክ ስታስገቡት ቀጥታ ወደ ዌብሳይቱ አክቲቭ አድርጎ ይወስዳችኋል ማለት ነው። እንደምታዩት አሁን ዌብሳይቱ ተከፍቷል። ዌብሳይቱ ከተከፈተ በኋላ ደግሞ የተለያዩ አማራጮች አሉ። የተለያዩ አማራጮቹ ምንድን ናቸው? የመጀመሪያው ስታርት አፕሊኬሽን የሚለው ላይ ኦርዲነሪ ፓስፖርት የሚል አለ። ሌላኛው ደግሞ ሪሹ ፓስፖርት የሚል አለ። እንደምታዩት ሪሹ ፓስፖርት፣ ኦርዲነሪ ፓስፖርት እንዲሁም ደግሞ ሪሹ አፕሊኬሽን የሚለው አለ። እነዚህ እንግዲህ ለብዙ አገልግሎቶች የሚውሉ ናቸው። እዚህ ዌብሳይት ላይ አዲስ ፓስፖርት ማስቀጠር፣ ፓስፖርት ማሳደስ፣ የጠፋ መተካት ይቻላል። ወይም ደግሞ የውጭ ዜግነት ያላቸው ነገር ግን የኢትዮጵያ ተወላጅ የሆኑ ደግሞ የየሎ ካርድ ማውጣት፣ የየሎ ካርድ ማሳደስ እንዲሁም ደግሞ ሌሎች ነገሮችንም መጠየቅ የሚችሉበት ዌብሳይት ስለሆነ ብዙ ነገሮችን የምታገኙበት ነው። ስለዚህ እናንተ መርጣችሁ መጠቀም አለባችሁ። መጀመሪያ ላይ ሬጂስተር ስታደርጉ ግን በትክክል መሙላታችሁን ማረጋገጥ አለባችሁ። ስለዚህ እኛ የምንፈልገው አዲስ ፓስፖርት ኦርዲነሪ ፓስፖርት የሚለውን ስታርት አፕሊኬሽን ምናለን። ማሳደስ ስትፈልጉ ደግሞ ሪሹ የሚለውን ነው የምትጠቀሙት። ሌላ ጊዜ ደግሞ ስለማሳደስ በትክክል አሳያችኋለሁ። ማሳደስ ላይ በተለይ ስህተት ከሰራችሁ ለብዙ ኪሳራ የሚዳረግ ስለሆነ እሱ ላይ መጠንቀቅ አለባችሁ። ዛሬ ግን የምናየው አዲስ ፓስፖርት ስለሆነ ኦርዲነሪ ፓስፖርት የሚለው ላይ ስታርት አፕሊኬሽን የሚለውን መርጠን እንገባለን። እዚህ ጋር ስንገባ እንግዲህ ሎድ ካረገ በኋላ ምርጫዎችን ነው የሚያመጣልን። መጀመሪያ የሚያስመርጠን ለማን ነው ፓስፖርቱ? ለራሳችሁ ነው? ለልጃችሁ ነው? እንዲሁም ደግሞ ለሌላ ሰው ነው? እናንተ ለምታውቁት ለሌላ ሰው ነው። ስለዚህ እናንተ አካውንት ከፍታችሁ ለሌላ ሰው መሙላት የምትፈልጉ እዚህ ጋር ሰምዋን ኤልስ የሚለውን መጠቀም ትችላላችሁ። ነገር ግን ምን ጋር መጠንቀቅ እንዳለባችሁ እነግራችኋለሁ። እዚህ ቪዲዮ ሙሉ ከተከታተላችሁ ታገኙታላችሁ። ምክንያቱም ሰምዋን ኤልስ ብላችሁ ሞልታችሁ የማታገኟቸው አማራጮች ስላሉ ማለት ነው። ስለዚህ አማራጮቹ የመጀመሪያ ማይሰልፍ፣ ቻይልድ እና ሰምዋን ኤልስ። ለራሳችን የምንሞላ ከሆነ ማይሰልፍ ካልነው ቅድም የሞላነውን አማራጭ ነው የሚያመጣልን። ፎር ቻይልድ ካልነው ደግሞ የምንሞላለት ሰው ከ18 ዓመት በታች የሆነና እኛ ሊጋል ጋርዲያን ወይም ደግሞ የዛ ላይ ወላጅ ወይም ደግሞ ህጋዊ አሳዳጊ መሆን ይገባናል። ሰምዋን ኤልስ ብለም ደግሞ የማንኛውንም ሰው መሙላት ትችላለን። ሁለተኛው አማራጭ የሚሆነውና ወሳኙ ደግሞ የስንት ጊዜ አገልግሎት ነው የምትፈልጉት? የ2 ቀን አገልግሎት ነው? የ5 ቀን አገልግሎት ነው ወይስ ኖርማል ነው? እነዚህ 2 ቀንና 5 ቀን እንደምታውቁት የ2 ቀኑ 25000 ብር፣ የ5 ቀኑ ደግሞ 20000 ብር ያስከፍላል። ነገር ግን ኖርማል ፓስፖርት ደግሞ የሚለው የመደበኛ ፓስፖርት የምንለው 5000 ብር ብቻ ነው የሚያስከፍለው። ስለዚህ እሱን መምረጥ አለባችሁ። አሁን ባለው የጊዜ ሂደት የአዲስ ፓስፖርት ኖርማል ፓስፖርት ቀጠሮ ከ1 ወር ከ15 ቀን የአሻራ ጊዜ ይወስዳል። እንዲሁም ደግሞ እስኪደርስ ድረስ 2 ወር ከ2 ወር በታች የሚወስድበት ጊዜ አለ። ይህንን ማስያዝ የምትፈልጉ መቀጠል ትችላላችሁ። ከዛ እነሱን መርጣችሁ አክሴፕት ካላችሁ በኋላ ወደዚህ ፔጅ ያመጣላችኋል። እዚህ ጋር እንግዲህ ያልተሞላው ነገር በርዝ ሰርቲፊኬት ነምበር አልተሞላም። ሪጅን ኦፍ በርዝ፣ ፕሌስ ኦፍ በርዝ እዚህ ጋር እንደምናየው አልተሞላም። በርዝ ሰርቲፊኬት ነምበር አንዳንዴ ስትሞሉት 17 ነው 17 መሆን አለበት። የሞላችሁት 16 ነው ብለው ሊያስቸግራችሁ ይችላል። እዚህ ጋር መሙላታችሁ እንደ ኦፕሽናል ነው፣ ባትሞሉትም ችግር የለውም። ካልሆነ ግን ጎዶሎን ብትሞሉት ተቀባይነት አለው። ካልሆነ ግን መጀመሪያው ላይ 1 0 ጨምራችሁ መሙላት ትችላላችሁ። ሪጅን ኦፍ በርዝ የሚለው ላይ እንግዲህ የሚያስመርጣችሁ የት ነው? የትውልድ ቦታ አካባቢ የት ነው? ኦሮሚያ ውስጥ ነው? አዲስ አበባ ነው? ሌላ ክልል ነው? አማራ ነው? ጅግጅጋ ነው? እንደዚህ የሚሉትን ነገሮች ያስሞላችኋል። ስለዚህ የት ነው የትውልድ ቦታው የሚለውን ትሞላላችሁ። ኦሮሚያ ከሆነ ኦሮሚያ ያሉ አካባቢዎችን ሞልታችሁ፣ አዲስ አበባ ከሆነ ደግሞ አዲስ አበባ ብላችሁ አዲስ አበባ የሚለውን ቀጥሎ ትሞላላችሁ ማለት ነው። ጾታ ተሞልቶ ነበር። አሁን የስራ ድርሻ የሚለውን ያስሞላችኋል። ተማሪ ከሆናችሁ ተማሪ፣ የቤት እመቤት፣ ሃውስ ሜድ፣ ሃውስ ዋይፍ የሚላለ እሱን መምረጥ ትችላላችሁ። የተለያየ ሙያ ያላችሁ የዶክተር፣ ኢንጂነር እንዲሁም ደግሞ ከሚሊተሪ ጋር የተያዙ ስራዎችን የሚሰሩ እነዚህ ሁሉ ምርጫዎች ስላሉ የመጀመሪያው ፊደሎችን በመጻፍ ልትሞሉ ትችላላችሁ። ነገር ግን የዛ ሰው ምን እንደሆነ ፕሮፌሽኑ እርግጠኛ ካልሆናችሁ ወይም እናንተ ምን ራሳችሁ ምን ብላችሁ እንደምትሞሉ እርግጠኛ ካልሆናችሁ አዘር ብላችሁ መርጣችሁ አዘር የሚለውን መርጣችሁ ማለፍ ትችላላችሁ ማለት ነው። ከዛ በኋላ ደግሞ የጋብቻ ሁኔታ
የጋብቻ ሁኔታ ያስመርጣችኋል። የጋብቻ ሁኔታ ማለት ያላገባ፣ ያገባ እንዲሁም ደግሞ የፈታ ወይም ደግሞ ዊዶ ደግሞ የትዳር አጋሩ በህይወት የሌለ እነዚህን ምርጫዎች ያመጣላችኋል። ስለዚህ በትክክል ያላገባችሁ ከሆነ ሲንግል፣ ያገባችሁ ከሆነ ሜሪድ፣ ዊዶ ደግሞ ዊዶር ከሆናችሁ ደግሞ እንሱን ሞልታችሁ ኔክስት ላላችሁ። ከዛ በኋላ አሁን የመኖሪያ አድራሻ አሁን የምትገኙበት አድራሻ የትውልድ ቦታችሁን ሳይሆን አሁን የምትገኙበትን የመኖሪያ አድራሻ ያመጣላችኋል። ስለዚህ ምናልባት ኦሮሚያ ተወልዳችሁ አሁን አዲስ አበባ ልትሆኑ ትችላላችሁ፣ ወይም ትግራይ ክልል ተወልዳችሁ ኦሮሚያ ክልል ልትሆኑ ትችላላችሁ። ስለዚህ በትክክል አዲስ አበባ ከሆናችሁ አዲስ አበባ፣ አፋር፣ አማራ፣ ቤንሻንጉል ጉሙዝ፣ ሴንትራል ኢትዮጵያ፣ ጉራጌ ክልል እነዚህ ነገሮች ሁላችሁ መርጣችሁ ትሞላላችሁ። ስለዚህ በትክክል ይሄንን መጀመሪያ የምትመርጡት ምንድነው ክልሉን ወይም ደግሞ አዲስ አበባ ኦሮሚያ የሚለውን ትመርጣላችሁ። ከዛ የመኖሪያ ከተማ የሚለውን ትመርጣላችሁ። ለምሳሌ ኦሮሚያ ሆኖ ኖርዝ ሸዋ ሊሆን ይችላል ከተማው። እሱን ከሞላችሁ በኋላ ደግሞ የት ነው ሆም አድሬሱ የሚለው ትሞላላችሁ። አብቹ ናኖ እዚህ ጋር እንደሞላሁት እንደምታዩት አብቹ ናኖ የሚል የመኖሪያ አድራሻ ነው የሞላሁት ማለት ነው። ከዛ በኋላ ስልክ ቁጥርና ኢሜል የሚላለው ስልክ ቁጥርና ኢሜል የሚላለው ይሄ ግን ቅድም ስላስገባንለት ቀጥታ ኔክስት ብላችሁ ነው የምትቀጥሉት። እሱን የሞላችሁትን ነው የሚያመጣላችሁ። አዘር ብላችሁ የምትሞሉ ከሆነ ግን እሱ ጋር ታስገባላችሁ። አሁን የሚያመጣላችሁ እንግዲህ ዶክመንቶችን ነው። አዲስ ፓስፖርት ለማውጣት የልደት ሰርተፊኬት እና መታወቂያ ያስፈልጋል። ስለዚህ እነዚህን ነገሮች አታች ማድረግ አለባችሁ። አታች የምታደርጉት በፒዲኤፍ መሆን ይችላል፣ በፎቶ መሆን ይችላል፣ ወይም በዶክመንት መሆን ይችላል። ነገር ግን ከ1 ሜጋባይት ማንኛውም ማየት ፋይል መብለጥ የለበትም። ስለዚህ መጀመሪያ ሬዚደንት አይዲ የሚለው ላይ ትመርጡና አፕሎድ የሚለውን ትነኩና ሬዚደንት አይዲ ወይም መታወቂያውን መርጣችሁ ታስገባላችሁ። ታስገቡት እንደገባ አረንጓዴ ቀይ የነበረው ወደ አረንጓዴ ይቀየራል። ቀጥሎ ደግሞ የልደት ሰርተፊኬት ነው የሚጠይቃችሁ። የልደት ሰርተፊኬቱን ደግሞ በትክክል ታስገቡና ኔክስት ብላችሁ ትጫናላችሁ። አሁን እዚህ ጋር ቀጠሮ የሚያዝበትን ቦታ ስለሚያስመርጣችሁ በትክክል መምረጣችሁን መጠንቀቅ አለባችሁ። ያው ኢትዮጵያ ስለሆነ አብዛኞቻችሁ ኢትዮጵያ ብለን ነው የምንመርጠው የመጀመሪያው። ሁለተኛው ላይ ግን የት ነው ማስያዝ የምትችሉት ቀጠሮ? በአዲስ አበባ እንደ ድሮ አይደለም፣ ጥቁር አንበሳ አሻራ አይሰጥም። አሁን በአዲስ አበባ ያሉ 2 አሻራ መስጫ ቦታዎች አሉ። እነሱም አቃቂ ቃሊቲና ለሚኩራ ነው አድራሻቸው። እንዲሁም ደግሞ ትክክለኛ ኤግዛክት ቦታቸው ደግሞ ለሚኩራ ኢሚግሬሽን 2049 መስቀለኛ ጋር ነው። ቃሊቲ ኢሚግሬሽን ደግሞ ገላን ኮንዶሚኒየም ታክሲ መያዣው ጋር ነው። ክልሎችም ደግሞ እዚህ ጋር የተጠቀሱት ክልሎች ጋር ማስያዝ ትችላላችሁ። ስለዚህ የት እንደምትፈልጉ በትክክል መርጣችሁ ክሊክ ታደርጋላችሁ። አሁን እኔ ለሚኩራ ነው የመረጥኩት ማለት ነው። ከዛ በኋላ ዴት ያስመርጣችኋል፣ ወይም ደግሞ ቀጠሮ ማስያዝ የምትፈልጉበትን ቀን ያስመርጣችኋል። የመጀመሪያውን ቀን ራሱ ነው የሚመርጥላችሁ። ከዛ ቀጥሎ ያሉትን ራሳችሁ መምረጥ ትችላላችሁ። ግን እሱ ያገኘው ከዚህ ቀን ጀምሮ ማስያዝ ትችላላችሁ። አሁን እዚህ ጋር እንደምታዩት ከፌብሩዋሪ 20 ጀምሮ ቀጠሮ ማስያዝ ትችላለህ ብሎ አስመጥቶልኛል። ከፌብሩዋሪ 20 በፊት ቀጠሮ ማስያዝ አልችልም፣ እንደምታዩት ዘግቷቸዋል። ከፌብሩዋሪ 20 በኋላ ግን ማስያዝ ትችላለሁ። ስለዚህ ቀረብ ያለውን መርጣችሁ ከዛ አክሴፕት ካላችሁ በኋላ ከዛ በኋላ ደግሞ የታይም ስሎት ነው የሚያስመርጣችሁ። ግን የመረጣችሁት ቀን ሙሉ የተያዘ ወይም ደግሞ ፉሊ ቡክድ ከሆነ ፉሊ ቡክድ ብሎ ኢረር ያመጣባችኋል። ስለዚህ ቀጥ ያሉ ቀኖችን ትመርጣላችሁ ማለት ነው። በነገራችን ላይ አሁን እንደምታውቁት ፓስፖርት እንደነገርኳችሁም ቅድም መደበኛ ፓስፖርት 1 ወር ከ15 ቀን አሻራ መስጫ፣ ነገር ግን አሻራ ለመስጠት ከዛ ፊት የምትጠሩበት አጋጣሚ ያለ ሲሆን ሙሉ ፕሮሰሱን ለመጨረስ ከ2 ወር በታች ነው። ይህንን አገልግሎት ማግኘት የምትፈልጉ ደግሞ በማስቀምጥላችሁ 2 የቴሌግራም አካውንቶች እኔን ልታናገሩ እንችላላችሁ። ቀጠሮ አስይዤ በታማኝነት የምልክላችሁ የሆነ ለብዙ ሰዎች ሀገር ውስጥም ውጭም ላሉ እንሰራለን። ስለዚህ ይህንን አጋጣሚ መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ ቀኑን ከመረጣችሁ በኋላ ደግሞ ትክክለኛውን ክፍት ቀጠሮ ያለበትን ቀን ያመጣላችኋል። ያንን መርጣችሁ ስኬጁል ወይም ደግሞ አስቀጥርልኝ የሚለውን ትነካላችሁ ማለት ነው። የተያዙ ቦታዎች ከሆኑ ግን እንዳይያዙ አድርጎ ወይም ደግሞ ዲአክቲቬት አድርጎ ነው የሚያመጣላቸው። ክፍት የሆኑ ቦታዎችን ግን ያሳያችኋል። በነገራችን ላይ የቀጠሮ ሰዓቱ ችግር የለውም። ጠዋትም ከሰዓትም ብታስይዙ ኢሚግሬሽን አገልግሎት ስለሚሰጥ ማለት ነው። በቀጠሯችሁ ቀን ደግሞ ቀኑን ሙሉ መገኘት ትችላላችሁ። ከዛ በኋላ ኔክስት ብላችሁ ትቀጥላላችሁ። አሁን አፕሊኬሽናችሁን የሚያስገባችሁትን ዶክመንት እያስገባው ነው ያለው። ዶክመንቱን አስገብቶ ደግሞ እናንተ የሞላችሁትን ዝርዝር ያመጣላችኋል። ቅድም አዘርስ ብላችሁ የምትሞሉ ብዬ ነግሬያችሁ ነበር። አዘርስ ብላችሁ የምትሞሉ ካላችሁ እዚህ ጋር ስትደርሱ እዚህ ጋር የማይመጣላችሁን ፒዲኤፍ በግራ በኩል ዳውንሎድ የምትላለች እሱን ዳውንሎድ አድርጋችሁ ዶክመንቱን መያዝ አለባችሁ። ይህ የቀጠሮ ወረቀት ይባላል። ይህም የቀጠሮ ወረቀት ዳውንሎድ ካላረጋችሁት ከዚህ በኋላ አታገኙትም። ምክንያቱም ሰማን ኤልስ ብላችሁ ስለሞላችሁ ዶክመንቱን ያመጣላችሁ። ግን ለራሳችሁ እየሞላችሁ ፎር ማይ ሰልፍ ብላችሁ ከሆነ እዚህ ጋር ዳውንሎድ ባታረጉትም ቀጥሎ ማግኘት የምትችሉበት አማራጭ አለ። በኋላ አሳያችኋለሁ ማለት ነው። ከዛ እዚህ ጋር የተሞላውን ነገር በዝርዝር ታዩታላችሁ። የክፍያ ሁኔታ፣ የተሞላው የአድራሻ፣ የስም፣ የእድሜ ሁኔታ በትክክል መግባቱን ካረጋገጣችሁ በኋላ ኔክስት ላላችሁ። ቀጥሎ የክፍያ አማራጭ በምን ላድርግላችሁ ይላል። ቴሌብርና ንግድ ባንክ የሚል አማራጭ አለው። እሱም ብላችሁ ኔክስት ካላችሁ በኋላ 3 አማራጮች ያመጣላችኋል ፕሮሲድ ስትሉት። እሱም ደግሞ የኢትዮጵያ ንግድ ባንክ፣ የቴሌብርና የሲቢኢ ብር አፕሊኬሽን ምርጫ ያመጣላችኋል። በነገራችን ላይ
ከሶስቱ አንዱን መርጣችሁ በፈለጋችሁት መክፈል ትችላላችሁ። በሲቢኢ መርጣችሁ በቴሌብር መክፈል ትችላላችሁ። በቴሌብር መርጣችሁ በሲቢኢ መክፈል ትችላላችሁ። ዋናው ግን የአፕሊኬሽን ነምበር ወይም የመክፈያ ቁጥሩ በትክክል መያዙን ማረጋገጥ ነው። ታችኋል መክፈል ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ስም ከነ አያት ስም ያመጣል። የመጠሪያ ስምና አያት ስም ግር እንዳይላችሁ እኔ የጻፍኩት የራሴንና የአባቴን ነበር። እዚህ ጋር አያቴን ያመጣው የሚለው ግር እንዳይላችሁ እንደዛ ነው የሚያመጣው። አያታችሁን ጨምሮ ነው የሚያመጣው። ከዛ የመክፈያ ኮድ የምትባለው ኤኢፒፒ የምትብላ የምትጀምረው ኮድ የመክፈያ ኮድ ናት። የምትከፍሉትን ብር ደግሞ ምን ያህል እንደሆነ ያመጣላችኋል ማለት ነው። እዚህ ጋር ገብታችሁ በሲቢኢ ወይም በቴሌብር መክፈል ትችላላችሁ። በሲቢኢ መክፈል የምትችሉበት አማራጭ ደግሞ እዚህ ጋርም እንደምታዩት ወደ ሲቢኢ ከገባችሁ በኋላ ዩቲሊቲ የሚለው ላይ ገብታችሁ ደግሞ ኢሚግሬሽን ከዛ በኋላ ደግሞ ፓስፖርት ፔመንት የሚለው ላይ ትገባላችሁ። ፓስፖርት ፔመንት የሚለው ላይ ከገባችሁ በኋላ የአፕሊኬሽን ነምበር ስታስገቡ ስማችሁን ያመጣል። ከዛ በኋላ መክፈል ትችላላችሁ ማለት ነው። ቅድም እንደነገርኳችሁ ለራሳችሁ ፓስፖርት ቀጠሮ አስይዛችሁ ዶክመንታችሁን ከየት ነው የምታገኙት? ወደ ሆም ትመለሱና ወይም ደግሞ ወደ ዋናው ፔጅ ከተመለሳችሁ በኋላ እዚህ ውስጥ ካለው ዝርዝር ውስጥ ማይ አፕሊኬሽን የሚል አለ። ማይ አፕሊኬሽን የሚለውን ስትከፍቱት ቀጠሮ መያዝ አለመያዙን ይነግራችኋል። ወይም ደግሞ መከፈል አለመከፈሉ የሚነግራችሁ አማራጭ አለ። እዚህ ጋር እንደምታዩት ማይ አፕሊኬሽን ላይ ስንገባ ያልተከፈለ ከሆነ ፔይ ናው ብሎ ነው የሚያመጣው። ነገር ግን የተከፈለ ሲሆን ብዙ ጊዜ ይህ ፔይ ናው የሚለው ይጠፋና ቪው የሚል ይሆናል። ስለዚህ አሁን ወደ ሆም ፔጅ እንመለሳለን። ወይም ደግሞ ወደ ጀመርንበት ከተመለስን በኋላ እዚህ ጋር ዶክመንታችንን ስንፈልግ ወይም ደግሞ ቀጠሮ ያስያዝንበትን የቀጠሮ ወረቀት ስንፈልግ ቪው ዶክመንት የሚል መጨረሻ ላይ ያለ ምርጫ አለ። ይህ ደግሞ የቀጠሮ ወረቀታችንን የምናገኝበት አማራጭ ነው። ቪው ዶክመንት ላይ ስንገባ የክፍያ አማራጭና እንዲሁም ደግሞ የቀጠሮ ወረቀት ወይም አፕሊኬሽኑን እናገኛለን። ስለዚህ ወደዛ እንገባለን ማለት ነው። ቪው ዶክመንት ወደሚለው ቪው ዶክመንት ላይ ስንገባ ሁለት አማራጮች ይኖራሉ። ለራሳችን ፓስፖርት ቀጠሮ አስይዘው ከሆነ አፕሊኬሽን ፎርም እና ፔመንት ኢንስትራክሽን። እኛ ግን ዋናው የምንፈልገው የቀጠሮ ወረቀቱን ስለሆነ አፕሊኬሽን ፎርም የሚለው ላይ መርጠን የአይን ምልክቷን እነካለን። ከዛ በኋላ ዝርዝር ሁኔታውን ያለውን የአፕሊኬሽን ፎርም ያመጣልና ይህንን በዝርዝር ካየን በኋላ እንደምታዩት ከላይ የዳውንሎድ ምልክት አለ ጫፏ ላይ። እሱን የዳውንሎድ ምልክት ከነካም በኋላ በፒዲኤፍ መልክ ወደ ኮምፒውተራችን ወይንም ወደ ስልካችን ያወርዳል። ስለዚህ የቀጠሮ ቀናችን ላይ ስትሄድ ደግሞ ይህንን የክፍያ ወረቀት ይዘን መሄድ አለብን። መጠንቀቅ ያለብን አፕሊኬሽን ፎርሙ ላይ ያለው የመክፈያ ኮድ ወይም ኤሲፒፒ የሚለው ነምበር ከከፈልንበት የደረሰኝ ኮድ ጋር መመሳሰል አለበት። እዛ ላይ የደረሰኝ ኮድ ይጻፋል፣ እዚህ ጋር ደግሞ አፕሊኬሽን ነምበሩ ላይ ይጻፋል። ስለዚህ እነሱ ሁለቱ ተመሳሳይ መሆናችንን ካረጋገጥን በኋላ የቀጠሮ ቀናችን ላይ የከፈልንበትን የክፍያ ወረቀት እንዲሁም ደግሞ የቀጠሮ ወረቀታችንን እዚህ ጋር የምታዩትን ይዘን ፕሪንት አድርገን ይዘን እንሄዳለን። በተረፈ ኦሪጂናል ደግሞ የልደት ሰርተፍኬት መታወቂያና ፋይዳችንን ይዘን መሄድ ወይም መገኘት አለብን ማለት ነው። እንግዲህ ተመልካቾቼ በጣም አመሰግናለሁ። ዛሬ የአዲስ ፓስፖርት ቀጠሮ እንዴት ማስያዝ እንደሚቻል አሳይቻችኋለሁ። ጥያቄ ወይም አስተያየት ካላችሁ ደግሞ እንግዲህ ይህ ቻናል ክፍት ነው ለእናንተ። ኮሜንት ሴክሽን ላይ የምትፈልጉትን ጥያቄ ማስቀመጥ ትችላላችሁ። ይህ ቻናል ደግሞ የተለያዩ ጠቃሚ መረጃዎችን የማካፍልበት ስለሆነ ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮዎችን ላይክ ብታደርጉ ለብዙ ሰዎች መድረስ እንዲችሉ ደግሞ ሼር ብታደርጉልኝ እወዳለሁ። በሌላ ጊዜ ደግሞ ፓስፖርት እንዴት ማሳደስ እንደሚቻል፣ የጠፋ ፓስፖርት እንዴት መተካት እንደሚቻል፣ ለነዚህ ደግሞ ምን አይነት ዶክመንቶች ያስፈልጋሉ የሚለውና ዝርዝር ጉዳዮች ላይ የማወራበት ይሆናል። እንዲሁም ደግሞ የፓስፖርት ቀጠሮ ስታስይዙ ኢረር ቢያጋጥማችሁ እንዴት መፍታት እንደሚቻል የማሳያችሁ ይሆናል ማለት ነው። በቅርቡ የዲቪ ፕሮግራም ተቋርጦ የነበረ ቢሆንም የአሜሪካ መንግስት ባደረገው ውሳኔ ደግሞ የዲቪ ፕሮግራም እንዲቀጥል ወስኗል። እንዲቀጥል ቢወሰንም ግን የተወሰኑ ለውጦች እንደሚኖሩት ታውቋል። ከነዚህም ለውጦች መካከል ደግሞ ሁለቱን ብንጠቅስ አንደኛው $1 ክፍያ እንደሚኖርና እንዲሁም ደግሞ ፓስፖርት ግዴታ እንደሚሆን፣ ይህንን ፓስፖርት ደግሞ የኢንፎርሜሽን ፔጁን ስካን አድርጎ በማስገባት እንዲሁም ደግሞ በጽሁፍም ደግሞ የፓስፖርት ቁጥራችሁ ተጽፎ እንደሚገባ ተጠቅሷል። ስለዚህ እስካሁን ፓስፖርት ያላወጣችሁ ካላችሁ ይህንን ጉዳይ ቸል ልትሉት አይገባም። ምክንያቱም የዲቪ ፕሮግራም ፓስፖርት ከሌላችሁ የሚያመልጣችሁ ይሆናል ማለት ነው። በነገራችን ላይ እኛ የዲቪ ፕሮግራም እንሞላለን፣ ፓስፖርትም ደግሞ ቀጠሮ እናስይዛለን። የዲቪ ፕሮግራም ስንሞላ ደግሞ $1 ክፍያ ብዙ ሰው መክፈል ስለማይችል ይህንን $1 ክፍያ ሞልተን በአዲስ አበባም ሆነ በክልል ያሉ ሰዎችን እናስተናግዳለን። በአዲስ አበባም በክልል ያላችሁ፣ በአዲስ አበባ ያላችሁ ከተመቻችሁ በአካል መታችሁ፣ ካልሆነ ደግሞ በኦንላይን የሚያስፈልጉትን ነገሮች ካሟላችሁ በኋላ የምንሞላላችሁ ይሆናል። እንዲሁም ደግሞ በተለያየ ክልል ያላችሁ ከዚህ በፊት እንደምናደርገው ብዙ ሰዎችንም እድለኛ አድርገናል። ስለዚህ ኮንታክት ልታደርጉን ትችላላችሁ። እነዚህ ሁለት የቴሌግራም አካውንቶች የኔ ናቸው። ልታናግሩኝና የፓስፖርት ቀጠሮዎቹን ልታስይዙ ዲቪ መሙላት በሚጀምርበት ጊዜ ደግሞ ዲቪ መሙላት ትችላላችሁ ማለት ነው። በታማኝነት እንሞላላችኋለን። የኔን የቴሌግራም አካውንት አስመስለው የሚጠቀሙ ብዙ ሰዎች ስላሉ ዲስክሪፕሽን ላይ የማስቀምጥላችሁ ሊንክ ይኖራል። ሊንኩን በቀጥታ ነክታችሁ ወደ ቴሌግራም እንድትገቡ እመክራለሁ። ከኔ ስም ጋር ተመሳሳይ የሆነ ዩዘር
ኔም አካውንት ፈጥረው የሚጠቀሙ ስላሉ እንዳትታለሉ እላለሁ። የፓስፖርት ቀጠሮ የመደበኛውን የ1 ወር ከ15 ቀን አስቸኳይ የሚፈልጉ ከሆነ ደግሞ በተለያዩ ክልሎች የ5 ቀንና የ2 ቀን እናስይዛለን። በጣም በጥራት ነው የሚያስፈልጉ ነገሮችን አሟልተን እዛ ደግሞ ከእንግልት እንድትዳረጉ ሙሉ መረጃውን ሰጥተን ነው ቀጠሮ የምናስይዘው። ስለዚህ ይህን አጋጣሚ ተጠቀሙበት። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በናፍቆት እንጠብቃችኋለን። ለሁላችሁ መልካም ጊዜ፣ መልካም ሳምንት።